ሄሎ ዶክተር ከበበ በቀለ እባላለሁ። ዛሬ አንድ ታካሚ የአልትራሳውንድ ውጤት ሌላ ቦታ ተነስቶ አሳየኝ። ሳየው ውጤቱ የሐሞት ጠጠር መሆኑን ነው የሚያሳየው። ውጤቱን አይቼ ከጨረስኩ በኋላ ምንድነው የሚያማችሁ? መጀመሪያ ለምን ሕክምና ቦታ ሄዳችሁ? አሁንስ ምንድነው የሚሰማችሁ ብዬ ጠየቅኩ። የተመለሰው መልስ አሁንም ወደ ኋላ ተመልሼ ከእያንዳንዱን ነገር ከኋላ ጀምሮ ላስረዳ ወይ የሚል መልስ ተሰጠኝ። ስለዚህ ውጤቱን አይተህ አክመኝም እንደማለት ነው። ያው ኦፕሬሽን ማንም ሰው እንደሚረዳው ትልቅ ውሳኔ ነው። አንዳንዴ ታካሚዎች ያመማቸው ህመም እና በምርመራ ላይ የሚገኙ ውጤቶች አብሮ መታየት አለባቸው። አንዱ ምርመራ ብቻ አይታከምም። አንዳንዴ ሐሞት ጠጠር ስላለ ብቻ ህመም ላያመጣ ይችላል። ህመም ካላመጣ ህክምና አያስፈልገውም፣ ኦፕሬሽንም አይደረግም። ስለዚህ ታማሚውን ያመመው ህመም ከሐሞት ጠጠር የተነሳ ነው ወይስ ከሌላ ነው የሚለውን ማወቅ ያስፈልጋል። ድንገት ታካሚውን ያመመው ነገር ለምሳሌ ኩላሊት ሊሆን ይችላል። አልትራሳውንድ ላይታይ ይችላል፣ ሁሉም ላይገኝ ይችላል። ስለዚህ ሐሞት ጠጠሩን ማውጣት ለታካሚው ህክምና አይሆንም። ስለዚህ ሐሞት ጠጠር ያመጣው ችግር ነው ወይስ ሌላ ችግር ነው ያለው ተብሎ ታካሚው ውጤቱ ብቻ አልትራሳውንዱ ጠጠር ስለሚያሳይ ብቻ ወደ ኦፕሬሽን አይሮጥም። ስለዚህ ምን ለማለት ፈልጌ ነው? አንዳንዴ ምርመራ ውጤት ላይ ብቻ ሪያብል የሚሆን ህክምና የለም። ሂስትሪ በደንብ ማስረዳት ላይ ታካሚዎቻችን ጊዜ ቢሰጡ፣ ባይሰለቹ፣ ቢደጋገም ችግር የለውም። ሁለተኛ ነገር ደግሞ ሐሞት ጠጠር አለኝ ዘንድ ጠጠር ኦፕሬሽን አይደለም። ያ ታካሚውን ያመመው ህመም ሐሞት ጠጠሩ ስላለ ነው ወይስ ከሌላ የተነሳ ነው? ከሌላ ከተነሳ ሌላ ምርመራ ሊያስፈልገው ይችላል። ከአይ ስሜቱ የሐሞት ጠጠር በመኖሩ ብቻ የመጣ ስሜት ነው ተብሎ ከታሰበ ኦፕሬሽን መሆን ያስፈልጋል። ይሄንን በደንብ ማህበረሰባችን ቢረዳ ለማለት ነው። አመሰግናለሁ።